መምህር መሪጌታን ነዲ ገመዳን በሚመለከት በየሄድኩበት ጥያቄው ይነሳል። በጣም የሚገርማችሁ መምህር መሪጌታ በአካል ባላቃቸውም በነበረው ጥያቄ የተነሳ ስለሳቸው ስሰማ ከተጻፈልኝ ጉዳይ ሳነብ ትልቅ ባለቅኔ ካህን፣ ብዙ አዋቂ፣ ጠያቂ፣ ተመራማሪ እንደሆኑ ሰምቻለሁ። ነዲ ገመዳም በጣም በሚያስደንቅ ሁኔታ ሎጋ መልከ መልካም ሲናገር የሚያምርበትና የሚናገረውን የሚያቅ እጅግ የሚያሳዝን ሸበላ ሆኖ አግኝቼዋለሁ። አንድ ቪዲዮ ላይ ብቻ በዩቲዩብ ድምጹን ሰምቻለሁ። አብዛኛውን ከሰዎች ነው የምሰማው። እነዚህ ሰዎች የተለያየ ቦታ አሉ ሲባል ሰምቼ ብዙ የማፈላለግ ስራ ለመስራት ሞክሬያለሁ። ያው እንደምታውቁት ከሁለት አስርተ ዓመታት በፊት የተፈጸመ ስለሆነ እናንተ ስማቸውን ስለምታውቁ እንጂ ስማቸውን የማታውቋቸው በርካታ ሰዎች በዚህ መንገድ የጠፉ ሊኖሩ ይችላሉ። እኔ በታማኝነት መናገር የምፈልገው ነዲ ገመዳን ወይም መምህር መሪጌታን የገደለ ሰው ካለ እሱ ተሸንፏል። ምክንያቱም የእነዚህ ሰዎች ጥያቄና ሐሳብ የነበረው ዴሞክራሲ ለኢትዮጵያ፣ ሰላም ለኢትዮጵያ ስለሆነ ያ ዴሞክራሲና ሰላም እየመጣ ስለሆነ ለዚህ ለውጥ መስዋዕትነት የከፈሉ ሰዎች አድርጌ ልወስዳቸው እችላለሁ። ነገር ግን የት እንዳሉ የሚያቅ ወይም በምን ሁኔታ እንደተጎዱ የሚያቅ ሰው ካለ ከዚህ ቀደም እንዳነሳሁት መረጃ መስጠት ይቻላል። እስካሁን በደረሰኝ መረጃ ያደረጉት ማፈላለግ ውጤታማ ስላልሆነ በተለይ መምህር መሪጌታን በሚመለከት የተጠቆመ ቦታ እዛ አካባቢ ካሉ ኃላፊዎች ጋር በመሆን ሰፊ ሙከራ ያደረኩ ቢሆንም እስካሁን አልተሳካም። ወደፊት ሲሳካ እውነተኛውን ዜና ስናቅ የምንገልጥላችሁ ቢሆንም እስካሁን ባለው ከመላምት ያለፈ እውነተኛ ነገር እኔም ማቀው እንደሌለ ልገልጽላችሁ እፈልጋለሁ። በአጠቃላይ በሆነ ጊዜ የታሰሩ በሆነ ጊዜ የተገደሉ ሰዎችን በሚመለከት ለመመለስ በጣም የሚያስቸግረው ነገር የተሟላ ተቋም በሌለበት ሀገር እንኳን ከስድስት ወር በፊት ያለውን ተውና ባለፉት 6 ወራት ስለሆነው ጉዳይ እንኳን በተሟላ መንገድ መግለጽ ያስቸግራል። እኔና እናንተ መጠያየቅ ያለብን ባለፉት 6 ወራት በኔ ዕውቅናና ትዕዛዝ ካላግባብ የተጎዳ ሰው ካለ ቃልህን አጥፋል በሚል ቢሆን መልካም ይሆናል።